ቁጣ እያንዳንዱ ሰው የሚያስተናግደው ተፈጥሯዊ ስሜት ነው። ነገር ግን ቁጣን በአግባቡ ካልተጠቀምንበት ግንኙነታችን፣ ጤናችን፣ የወደፊት ህይወታችን ሊያበላሽ ይችላል። በዚህ ቪዲዮ ስለ ቁጣ እውነታ፣ ቁጣ ለምን እንደሚመጣና ስሜታችንን ተቆጣጥረን እንዴት ወደ በጎ መቀየር እንደምንችል በዝርዝር እንመለከታለን። ቪዲዮ ከጠቀማችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በተፈጥሮ ከተቀበላቸው የስሜት አይነቶች መካከል የቁጣ ስሜት አንዱ ነው። ይህ ስሜት ለተግባር ከሚያነሳሱ ስሜት አይነቶች መካከል ይመደባል። በሌላ አባባል አንድ ሰው ሲቆጣ የሚሰማው ስሜት አንድን አካላዊ ምላሽ እንዲሰጥ ያነሳሳዋል። ቁጣ በትክክለኛ ቦታና መጠን ሊገለጥ የሚገባው ስሜት ሆኖ ሳለ ብዙ ሰዎች ይህንን የማድረግ ብቃት ስለሌላቸው ልቅ የሆነ ቁጣ ውስጥ ሊገቡ ይችላሉ። ተቆጥቶ የማያውቅ ሰው ሊገኝ እንደማይችል ሁላችንም የምንስማማበት ጉዳይ ነው። የአንዳንድ ሰዎች ቁጣ ግን መስመር የለቀቀ ስለሆነ በብልሃት ካልተያዘ የሌሎችን ሕይወት አስቸጋሪ ያደርጋል። ቁጡ ሰዎችን አስቸጋሪ ከሚያደርጋቸው ነገሮች አንዱ የጥፋተኝነትን ስሜት የመልቀቁ ሁኔታ ነው። በተጨማሪ በቁጡ ሰው አካባቢ መሆን ስሜታችንን እንዲቃወስ ከማድረጉም ባሻገር እንደ ፍርሃት፣ መረበሽ፣ ትኩረት ማጣት የመሳሰሉ ሁኔታዎችን የመፍጠር ባህሪ አለው። የቁጣ ስሜት በአንድ ሰው ውስጥ የሚቆየው ለ20 ሰከንዶች ብቻ ነው ተብሎ ይታመናል። ይህ የሚሆንበት ምክንያት በአንድ በተቆጣ ሰው ውስጥ የስሜት ምክንያት የሚለቀቅ ኬሚካል ከ20 ሰከንዶች በኋላ ስለሚሰክን ነው ተብሎ ይታመናል። ታዲያ ይህ ከሆነ የአንዳንድ ሰዎች ቁጣ ለሰዓታት፣ ለቀናት አልፎም ለወራትና ለዓመታት የሚቆየው ለምንድን ነው ብለን መጠየቃችን አይቀርም። ይህ የሚሆንበት ምክንያት በቁጣ ስሜት ጊዜ የለቀቀ ኬሚካል በመስከን ላይ እንዳለ ሰዎቹ ያንን ሀሳብ በማብሰልሰል በማውጣት በማውረድ ስለሚያብሰለስሉትና እንደገና ስለሚያነሳሱት ነው ይባላል። የቁጣ ባህሪ እጅግ አደገኛ ከሚያደርጉት ሁኔታዎች አንዱ ተቆጪው ሆነ ቁጣውን ተቀባዩ በጋራ የስሜት ቀውስ ውስጥ የመግባታቸው ጉዳይ ነው። የቁጡ ሰዎች ብዙ ገጽታ ሊኖረው ይችላል። ትኩስ ቁጣ፣ ቀዝቃዛ ቁጣ፣ ገለልተኛ ቁጣ ልንለው እንችላለን። ትኩስ ቁጣን የሚገልጡ ሰዎች በድንገት የሚፈነዱና ስሜታቸውን በኃይል የሚገልጡ አይነት ሰዎች ናቸው። እነዚህ አይነት ሰዎች ቁጣቸው አስደንጋጭና አስጊ ሊሆን ይችላል ይባላል። በድንገት በቁጣ ከሚነሱ ሌላው ሰው ላይ ጉዳት ሊያደርሱ የሚችል ንግግር ወይም ተግባር ሊገልጡ ይችላሉ ይባላል። የቀዝቃዛ ቁጣ ያለባቸው ሰዎች የቁጣ ስሜታቸውን በመጠኑ እየታየባቸው አምቆ በመያዛቸው ምክንያት ለጊዜው የበረዱ ቢመስልም ጊዜን ጠብቀው ከርሞ ቁጣቸውን በሚመጥን ምላሽ ይገልጡታል ይባላል። የእነዚህ አይነቱ ቁጣ አደገኛነት ሁኔታውን በርዷል ብለን ስንረጋጋ ባልጠበቅነው ጊዜና ቦታ ሊጎዳን በሚችል ሁኔታ ላይ መመለሱ ነው። ገለልተኛ ቁጣ የሚገለጡ ሰዎች የተለመደ ቋንቋ ያደረከውን ነገር በጣም እንዳበሳጭኝ እንድታውቅ እፈልጋለሁና የመሳሰሉትን ሲሆን ለተከሰተው ሁኔታ ምንም ተጨማሪ ምላሽ ሳይሰጡ ሰውየው ምላሽ እንዲሰጥ ይጠብቁታል። ሰውየው እንዲሰጠው ምላሽ ጊዜ ጠብቀው ቁጣቸው የሚያመሩበትን መንገድ ይጠቀማሉ። የብዙ አስቸጋሪ ሰዎች ባህሪ መነሻ የሆነው አስተዳደግ ሁኔታ እዚህም ጋር ሳይጠቀስ ሊታለፍ አይገባው። አንዳንድ ቁጡ ሰዎች በልጅነታቸው ልዩ ትኩረት ተሰጥቷቸው ያደጉ ሰዎች ናቸው። የቤቱ ተወዳጅ የመጨረሻ ልጅ፣ አንድዬ ልጅ ወይንም ደግሞ ብዙ ሴት ልጆች ባሉበት ብቸኛ ወንድ ልጅ በመሆን የተወለደና በእነዚህ ሁኔታዎች ምክንያት የጠየቀውን ሁሉ ሲደረግለት ያደገ ልጅ አንድን የፈለገውን ነገር ለማግኘት ቁጣን ለምዶ ያድጋል። ገና ከ2 ዓመት ጀምሮ ምርር ብሎ በማልቀስ ወይንም በመጮህ ፈቃዱን ሲገልጽ ያደገ በመሆኑና በቤት ውስጥ ካለው ልዩ የስፍራ የተነሳ ለቁጣው ምላሽ ሲሰጥለት ስላደገ ሁኔታዎች በእጅጉ እየበሰለ ሲሄድ ተከትሎ ሲሄድና የመብተኝነት ዝንባሌ ይዞ ያድጋል።
አንዳንድ ሰዎች ያልነበራቸውን የቁጣ ባህሪ ቀስ በቀስ እያዳበሩት የሚሄዱ በኑሯቸው ከሚገጥማቸው የአስከፊ ሁኔታ ድግግሞሽ የተነሳ ከሚመጣ መራር እውነት ነው ይባላል። ሰዎች ሊወጡት ከማይችሉት የኑሮ ውጥረት ሲበዛባቸው በተለያየ መልኩ ምላሽ ይሰጣሉ። አንዳንድ ሰዎች ካለባቸው የኑሮ ጫና የተነሳ ዝግ ወደ መሆንና በስሜት ጭጋግ ዲፕሬሽን ውስጥ በመውደቅ ቀዝቃዛ ቁጣ ውስጥ የመግባት ዝንባሌ ሲኖራቸው፣ ሌሎች ግን በሄዱበት ሁሉ በሚገነፍል ቁጣ ይገልጡታል። በሰዎች የመገፋት ልምምዶች፣ የፍቅረኛ መከዳት፣ የፍቺ ጉዳት፣ የገንዘብ ክስረት፣ በሰዎች መታለልና የመሳሰሉ ልምምዶችን ብዙዎችን ለቁጣነት ይዳርጋቸዋል። አንድ ሰው ቀድሞ ከማጥቃቱ በፊት እኔ የማጥቃት አለብኝ ብሎ የሚያስብ ሰው በሄደበት ቦታ እንደሚጠቃ ባሰበበት ጊዜ ሁሉ ቀድሞ ቁጣን ይገልጣል። እንዲህ አይነት ሰው ቀድሞ መቆጣት የበላይነትን ቦታ ሊያቀዳጀው እንደሚችል ስለሚያምን ፉክክር ወይም አጠያያቂ ሁኔታ ባለበት አካባቢ ሁሉ በቁጡነት ስልጣኑን ለመመስረት ይሞክራል። የዚህ ሰው የተሳሳተ ስሌት መቆጣትን እንደ መፈራት፣ እንደ መከበርና የበላይነትን እንደ መቆናጠጥ አድርጎ በማሳየት የተሳሳተ ስሌት ውስጥ ጨምሮታል። እንዲህ አይነቱ ቁጣን በሚፈሩና የሚቆጣ ሰው ጉልበተኛ እንደሆነ በሚያስቡ ሰዎች መካከል ቢሳካለትም አጠቃላይ ሕይወቱ ግን የተዘበራረቀ ነው። ቁጡ ሰዎችን በሚገባ የመያዝን ስልት ካላወቅንበት ሁኔታዎች የተለያዩ አጉል ተጽዕኖዎችን ሊያስከትሉብን ይችላሉ። ፍርሃት፣ ድንጋጤ፣ ሰዎችን ላለማስቆጣት የማንፈልገውን ነገር ለማድረግ መገደድ፣ ከስፍራ መፈናቀል የመሳሰሉ ሁኔታዎች ቁጡ ሰዎችን በቅጡ አለመያዝ ከሚያስከትሉት ችግሮች ጥቂቶቹ ናቸው። የቁጡ ሰዎችን ባህሪና ስነ ልቦናዊ አመጣጥ ከተገነዘብነው በኋላ የእነሱን በሚገባ ለመያዝ ልታዳብሩ ከሚገባቸው ነገሮች ቁጣን በቁጣ ለመመለስ፣ በሁኔታዎች አለመገደድ፣ የችግሩ የራሳቸው እንደሆነ ማሰብ፣ ምክንያታዊ አስተሳሰብ እንዲያዳብሩ ማድረግ አለብን። ለአንድ አስቸጋሪ ባህሪ ለሚገልጽ ሰው ልንሰጣቸው ከምንችላቸው ምላሾች ውጤተ ቢስ የሆነ መንገድ ሰውየው የገለጠውን ባህሪ መድገም ነው። ምናልባት አልፎ አልፎ ቁጣን በቁጣ በመመለስ የምናሸንፍና ውጤት የምናገኝበት ጊዜ ቢኖርም በአጠቃላይ ሲታይ ግን በቁጣ ለነደደ ሰው እኛም በቁጣ ነደን እንመልስለትና ውጤቱ ግን የኋላ ኋላ ጸጸት የተሞላበት ሊሆን ይችላል። ስለዚህም ለቁጡ ሰው ሊኖረን የሚገባው የመጀመሪያ ምላሽ መረጋጋትን መምረጥ ነው። የሚቆጣ ሰው ሳናስበው የፍርሃትና የመገደድን ስሜት ሊጭንብን ይችላል። ይህ የፍርሃትና የመገደድ ስሜት ነፃነታችንን በመቀማት የራሳችንን አመለካከት በመጫን እንዳይቆጡ ስንል የእነሱን ሀሳብ ብቻ ወደ ማድረግ ሊወስድን ይችላል። ሁኔታውን ቀስ በቀስ ማንነታችን እንዳንኖርና ትክክለኛ ምርጫችን እንዳናደርግ ያስገድደናል። መፍትሄው ራስን ማረጋጋት፣ በቁጣቸው ምክንያት ምንም አይነት የውሳኔ ተጽዕኖ ውስጥ እንደማንወድቅ ማሳየት አለብን። አንዳንድ ጊዜ ሰዎች በተለይ የቅርብ ሰዎች በሚቆጡበት ጊዜ ቀስ በቀስ ጥፋተኞች እኛ እንደሆንን በማመን ልንመጣ እንችላለን። ይህ የጥፋተኝነት ስሜት የሚመጣው በውስጠ ሕሊናችን ከተቀመጠና ለእኛ እንኳን በቅጡ ባልታወቀ የቁጣ መንስኤ እኛ እንደሆንን ከሚጠቁመን ሀሳብ ነው። ስለዚህ አንድ ሰው የሚቆጣው በራሱ ውሳኔ፣ በራሱ የስሜት ሁኔታና በራሱ አነሳሽነት እንደሆነ ማሰብና ሰዎች በሚገልጡት በባህሪ ምክንያት ወቀሳውን ከመቀበል ራሳችንን መጠበቅ የግድ ነው። የመቆጣት ልማድ ያለባቸው ሰዎች ምክንያታዊነት ራሽናል ቲንኪንግ በመተው በወቅቱ የመቆጣት መብት ሰጥቶኛል ብለው የሚያምኑበት ሁኔታ ላይ ብቻ ያተኮረ የስሜት ግለት ውስጥ የመግባት ዝንባሌ አላቸው። በሌላ አባባል የተከሰተውን ሁኔታ በተረጋጋ መንፈስ ከብዙ ምክንያቶችና የምላሽ ምርጫዎች አንጻር ስለማያስቡት መፍትሄው ቁጣ ብቻ ይመስላቸዋል። ምናልባት እድሉ ካለን እንዲረጋጉና የሁኔታዎችን ግራና ቀኝ እንዲያጤኑ ለማድረግ መሞከር ውጤታማ ሊሆን ይችላል። በተጨማሪ የስነ ልቦና ባለሙያ እርዳታ እንዲያገኙ
መሞከር ጠቃሚ ነው።